ህብስትና ታፈስ ባማረው የገጠር መስክ ተቀምጠው እየተጨዋወቱ ነው። ህብስትም ከስቃይዋ ብዛት ራሷን ልታጠፋ እንደነበር ለታፈስ ትነግራታለች። ታፈስም በጣም ትደነግጥና ለማን ብለሽ ነው እንዲህ የምታደርጊው ስትል ትጠይቃታለች። ህብስትም በጣም እንደተሰቃየችና ከስቃይዋ ከብቸኝነት ከፍርሃት ለማምለጥ የመጣላት ብቸኛ መፍትሄ ራሷን ማጥፋት እንደሆነ ለታፈስ ትነግራታለች። ነገር ግን እናቷ ያለቻትን ቃላቶች አስታውሳ እንዲሁም ደግሞ የእሷ መሞት ለነዚያ መጥፎ ሰዎች ስኬታቸው እንደሆነ ስታስብ ታግላ እንደምንም ብላ ሀሳቧን እንደቀየረች ስትናገር ተመልክተናል። ታፈስም በህብስት ሁኔታ በጣም ብታዝንም የማያልፍ ነገር እንደሌለ ከመሞት መሰንበት እንደሚሻል ትነግራታለች። ህብስትም ታፈስ ያለችው ነገር ልክ ቢሆንም አንዳንዴ ነገሮች ግራ እንደሚገቡ በሁኔታዎች ውስጥ ስትሆን ይሄ ነገር እንደማይታያት ምላሽ ትሰጣለች። አስከትላም ከጎኗ ማንም እንደሌላት በዙሪያ ያሉ ሰዎችም በሷ ምክንያት ብዙ ነገሮች እንደደረሰባቸው ታፈስም ብትሆን በሷ ምክንያት ስራዋን ማጣቷንም ጭምር ትገልጽላታለች። ታፈስም የትኛውን ደህና ስራ ስድብና ዱላ ነው የቀረልኝ እንጂ ትላታለች። እጅጉንም ታጽናናትና ከጎኗ መሆኗን ገልጻ ተያይዘው ወደ ቤት ሲሄዱ ተመልክተናል። በሌላ በኩል በአምላክና አብነት ግራ ተጋብተዋል። ምክንያቱም ህብስትን ሊያገኟት አልቻሉም። በአምላክም ሊያድናት ስላልቻለ በጣም ተጸጽቷል። ለራሱም ይቅርታ ማድረግ እንዳልቻለ ይናገራል። ታፈስና ህብስትም ወደ ቤት ተመልሰዋል። የታፈስ እናትም ለህብስት የተለየ እንክብካቤ እያደረጉላት ነው። ህብስትም አስጨነቅኳችሁ አይደል ስትል ትጠይቃለች። እረ በፍጹም ሲሉ ይመልሳሉ። ህብስትም አመሰግናለሁ ስትል የታፈስ እናት እረ አንቺን ያመጣው እግዜሩ ይመስገን ይላሉ። ውይ ይህ አባባል እንዴት ልብ ያሞቃል! ያንን ደጉን ዘመን ያስታውሰናል። ያንን ደጉን ባለ ሀገሩን ሰው በልቶ ይጠግብ የማይመስለው እንግዳ ብርቁ የሆነውን ባለ ሀገር አላስታወሳችሁም? እኔ ግን ንግግራቸው ታሪክን የኋሊት መለሰኝ። እናም ጋቢ ነገር ለህብስት እንድታመጣላት ይነግሯታል። ህብስትም እየተደረገላት ባለው እንክብካቤ የተጨነቀች ትመስላለች። ምስጋናውን ታዘንበዋለች። ታፈስም እንደተጨነቀች የእናቷ ባህሪ እንዲህ እንደሆነ ስትነግራት ህብስትም ፈገግ ትላለች። ታፈስም ፈገግታዋን ስታይ ደስ ይላታል። በሌላ በኩል አለም ይፍቱን ይጠይቃታል። አዲስ ነገር አለ ወይስ ሲላት እሷም ምንም እንደማታውቅ ግንፍል ግንፍል በሚል ስሜት ውስጥ ሆና ትመልስለታለች። አለምም አተኩሮ ይፍቱ ስራን እያያት ጉዳዩ ውስጥ እጅሽ ይኖራል፣ አንቺን ነው የምጠረጥረው ይላታል። አክሎም በዚህ ጉዳይ ውስጥ የሷም የወንድሟ የበአምላክም እጅ ይኖርበታል ብሎ እንደሚያስብ ለይፍቱ ይነግራታል። ብቻ ህብስትን ብን ብላ እንድትጠፋ ያደረገቻት እሷ እንደሆነች ሲነግራት የመታት እሱ ራሱ እንደሆነ ደሟ እየፈሰሰ እንኳን ምንም እንዳላደረገቻት ትናገራለች። አለምም ያደረገውን ሁሉ ያደረገው በጥፊም ህብስትን የመታት በሷ ምክንያት እንደሆነ ይመልስላታል። ብቻ በጣም ሲጨቃጨቁ ወይዘሮ ይፍቱ ስራም ጥፋቷን ሳታምን ከጭቅጭቅ ከንዝንዝ የተረፈኝ ይሄ ብቻ ነው እያለች በጭቅጭቅ ረዥም ጊዜ ሲያሳልፉ ተመልክተናል።
የታፈስ እናትም ምግብ ይዘው መጥተው እንድትበላ ሲያግባቧት አፈር ስሆን ሲሏት ህብስት ውስጧ ተላወሰ። ታፈስና እናቷም በህብስት ሁኔታ ይደናገጡና ምን እንደሆነች ሲጠይቋት ከእናቷ ሞት በኋላ ማንም እንደዚህ በፍቅር ቀርቦ አውርቷት እንደማያውቅ ትነግራቸዋለች። የታፈስ እናት ግን ደስ ሲሉ በቃ እንክብካቤያቸው ልክ እንደ ወላጅ እናት ነው። አቶ አለምም ለበአምላክ ይደውላሉ። እሱ ግን ስልክ አያነሳም። ከአብነት ጋር ቁጭ ብለው ሳለ አብነትም ስልክ አንስቶ ለምን መልስ እንደማይሰጥ ሲጠይቀው እንመለከታለን። በአምላክም ወደ ቤት ተመልሷል። ይፍቱ ስራም ልጅቷን ከየትም ብሎ እንዲያመጣት ትጠይቋለች። እሱም የጠፋው ሰው እንጂ እቃ እንዳልሆነ ከየትም ብሎ ሊያገኛት እንዳልቻለ ይመልስላታል። የቤታቸው ጣጣም በጣም እንደሰለቸው ጭምርም ለእህቱ ይነግራታል። ጥሏትም ወደ ክፍሉ ይገባና ካለችበት እንደምንም ብላ እንድትመጣ በጭንቀት ውስጥ ሆኖ ከራሱ ጋር ሲያወራ እንመለከታለን። የት ልትሄድ ትችል ይሆን ብሎም ሲጨነቅ አይተነዋል። ታፈስ ህብስትን ዓይንሽ ብር ብሏል ደግሞ ሲሆን እንዴ ብላ ትጠይቃት አይ ራሴን አሞኝ ነው ትላታለች። ኋላ ራስሽን ካመመሽማ ገብተሽ አረፍ በያ ስትላት የት ብላ ትጠይቃታለች። እዚሁ ብላ መኝታዋን ስትጠቁማት ህብስትም ግራ ትጋባለች። ታፈስም አይ ህብስቴ እዚህ እኮ መኝታ ክፍል የሚባል ነገር የለም። አይዞሽ ግራ ይግባሽ። ያለውም 2 ክፍል ነው። በይ እህቴ ተነሺና አረፍ በይ ትላታለች። በስተመጨረሻም እንደምንም ብላ ህብስትን አሳምናት ልትተኛ ወደ ውስጥ ስትገባ እንመለከታለን። ብርቄም ታፈስን ስለ እንግዳዋ ልትጠይቃት ወሬዋን ስትጀምር የታፈስ ወንድም ይመጣና አቆረፈደባት። ታፈስንም እንግዳሽን ወዲህ በያት፣ በመንደር ውስጥ ጥቁር እንግዳ እንዳለሽ እየተወራብሽ ነው፣ እስኪ እንያት ሲላት ታፈስም ህብስት አረፍ እንዳለች ስትነግረው ታዲያ ኋላ እንደዚህ ስንጫጫ ማትነግሪኝ ብሎ እንዳይረብሻት አይነት ስሜት ውስጥ ሆኖ ይጠይቃታል። ከዛም ጥሏቸው ሲሄድ ብርቄም የእሱን እግር ተከትላ ትሄዳለች። በብርቄ ሁኔታ ታፈስም በመገረም ወዴት ነሽ ስትላት ምጣድ ላሞቅ ነው ስትል ታፈስም ሊጥ ያልተቀጠነለት ምጣድ ብላ ትመልስለታለች። ብርቄ ግን የሆነ ነገር ያላት ትመስላለች። አቶ አለም በቶሎ ስጠራኝ እኮ ደነገጥኩ ስትለው ምን ያስደነግጥሻል? የትኛው ሰው ባህሪ ኖሮሽ ሲላት ይቅርታ ብላ ትመልሳለች። አቶ አለምም ባንቺ ድድብና ትዳሬ እንዲፈርስ ነው በሌሊት የምትደውዪው ይላታል። አክሎም ብዙ የሚያስጨንቁኝ ነገሮች ባይኖሩ ኖሮ ዋጋሽን ነው መሰጥሽ ብሎ ሲዝትባት እሷም ይቅርታ አቶ አለም ትንሽ ስሜታዊ ሆኜ ነው ስትለው አቶ አለምም ስሜቷን እንድትቆጣጠር ከድፍረቷና ከብልሃቷ በላይ ድድብና እንደሚያጠቃት ሲነግራት እሷም ይቅርታ ስትለው እንመለከታለን። አቶ አለምም ከዚህ በኋላ እሱ ሲደውልላት ብቻ እንደሚያገኛትና የልጅ ጨዋታዋን እንዳትጫወት አስጠንቅቋት ጥሏት ሲሄድ እንመለከታለን። አብነትም በአምላክን ለምን ስልክ እንደማያነሳ ሲጠይቀው ተጨማሪ ጥያቄ እንደማይፈልግ ለዛም ብሎ እንዳላነሳለት ይመልስለታል። በቃ የህብስት መጥፋት በጣም ጨንቋቸዋል። አብነትም ህብስት የግድ ደህና ትሆናለች ብሎ
በአምላክን ሲያጽናናው እንመለከታለን። እነ ታፈስ ቤታቸው ቡና ፈልቶ ሞቅ ደመቅ ያለ ጨዋታ ይዘዋል። ህብስትም ፈታ እያለች ነው። የታፈስ እናት ጨዋታ ጥርስ አያስከድንም። ብርቄ በታፈስ ወንድም ላይ ያላት አቋም ገብቷቸው ነው መሰለኝ ሙድ ሲይዙባት ብርቄም ስትናደድ እንመለከታለን። በአምላክ ወደ ቤት መጥቶ በሀሳብ ክፍሉን ሲቃኝ ትራሱ ስር አንድ ወረቀት ያገኛል። የህብስት ደብዳቤ ነበር። እናም እስካሁን ከጎኗ ስለነበር አመስግናው ራሷን ለማጥፋት መወሰኗን የሚገልጽ ደብዳቤ ነበር። ይህን ያነበበው በአምላክም ከክፍሉ ወጥቶ ኪችን በመግባት ቢላ በመያዝ ወደ የፍቱ ስራና አቶ አለም ክፍል ሲሄድ ተመልክተናል። ምን ሊያደርግ ይሆን? ምንስ ሲፈጠር ይሆን? በቀጣይ የምንመለከተው ይሆናል።